እግዚአብሔር ሳምንታችንን ጊዜያችንን ሁሉ ጠብቆ በቸርነቱ በምሕረቱ ረድቶን ደግፎንና አግዞን የዚህ ቀን ሰዎች ስላደረገን ለእግዚአብሔር አምላካችን ክብር ይሁን። አሜን። እግዚአብሔር የተባረከ ይሁን። አሜን። የደረስንበት ቦታ ያደረሰን እግዚአብሔር ነው። አሜን። ያገኘነውን የሰጠን እግዚአብሔር ነው። አሜን። ካመለጥነው ያመለጥነው በእግዚአብሔር ነው። አሜን። እኛ ጋር ያለው የትኛው በጎ የሚባል ነገር ምንጩ አንድ ነው። እርሱም የሰራዊት ጌታ እግዚአብሔር ነው። አሜን። ከኔ በኔ የኔ የምንለው ነገር የለም። ከአምላካችን ከእግዚአብሔር ነው የመጣው ነገር ሁሉ የመጣው። ያገኘን በጎ ያገኘን መልካም ያገኘን ግሩም ነገር ሁሉ ከብርሃናት አምላክ ከእግዚአብሔር ዘንድ መጥቶልናል። እግዚአብሔር አምላክ ክብር ይሁን። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር አምላካችን ይሁን። ኦሪት ዘጸአት መጽሐፍ ምዕራፍ 14 ከቁጥር 10 ጀምሮ መጽሐፍ ቅዱስ የያዛችሁ ምዕራፍ 14 ቁጥር 10 እንደዚህ ይላል። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይኖቻቸውን አነሱ፣ እነሆ ግብፃውያን በኋላቸው ገስግሰው ነበር። የእስራኤልን ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣኸንን? ከግብፅ ታወጣን ዘንድ ይህ ያደረግክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልን ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውም። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ግብፃውያንም የፈርዖን ፈረሶችና ሰረገሎች ፈረሶቻቸውን ሁሉ እያሳደዱ በኋላቸው ወደ ባህሩ መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳት እና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ፣ የግብፃውያንንም ሰራዊት አወከ። የሰረገሎቻቸውንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋልና ከእስራኤል ፊት እንሽሽ አሉ። ምዕራፍ 15 ቁጥር 1። በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህ ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴን ዝማሬን እግዚአብሔር ነው፣ መድኃኒት ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቶቼ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም ርዕሴ እግዚአብሔር ይዋጋልናል በሚል ሐሳብ ዛሬ እግዚአብሔር ቃል የማካፈላችሁ። እግዚአብሔር ይዋጋልናል። በነገራችን ላይ እግዚአብሔር ጠላት አለ። እግዚአብሔር ጠላት ስላለው ነው ይዋጋል። ጦርነት ሁልጊዜም በሁለት ተቃራኒ ኃይላት መካከል የሚደረግ ትግል ነው። እግዚአብሔር ጠላት አለው። የእግዚአብሔር ሕዝብም ደግሞ ጠላት አለው። የእግዚአብሔር ጠላት የእግዚአብሔር ሕዝብ ጠላት ነው። የእግዚአብሔር ሕዝብ ጠላት የእግዚአብሔር ጠላት ነው። በየትኛው መንገድ ጌታን የምንከተል የምናመልክ የምናገለግል ሰዎች በፍጹም መርሳት የሌለብን አንድ እውነት አለ። አንድ እውነት አለ። እኛ ጠላት አለን። ጠላት አለ።
የሚችለው የመጨረሻ ነገር አድርጎ ሊያጠፋን የሚፈልግ ጠላት አለ። በሰላም ውለን የምናድረው ነገሮቻችን የሚስተካከሉት፣ ነገሮቻችን በጎ የሆኑት፣ ነገሮቻችን መልካም የሚሆኑት፣ ነግደን የምናተርፈው፣ አግብተን የምንወልደው፣ ወልደን የምናሳድገው፣ ውለን የምንገባው እንዲሁ የህይወት ሂደት ስለሆነ አይደለም። ተሰካክተው ነገሮች አንዱን እንዲሁ የሚቆጥር ስለሆነ አይደለም። ወንድሞቼ እናቶቼ፣ እኔና እናንተ ብርቱ፣ እኔና እናንተ ክፉ ጠላት አለን። እኔ እንደው የጠላታችንን ክፋት ሳስብ በጣም ለኔ ማሳያ የሚሆነው የኢዮብ ህይወት ነው። ጠላታችን ምን ያህል ጨካኝ እንደሆነ ማሳያው የኢዮብ ህይወት ነው። የአምላክ ልጆች መጡ፣ በእግዚአብሔር ፊት ሆኑ። ሰይጣን መጣ፣ እግዚአብሔር ጠየቀው፣ ከወዴት መጣ? ምድርን ሁሉ ዞር ሞላባት። ባሪያዬን ኢዮብን አየሁት። እንደሱ እግዚአብሔር የሚፈራ ከክፋት የራቀ ሰው የለም። በከንቱ ነው የሚፈራው። ዙሪያውን በጠቅላላ አጥረህለታል። የእጁ ሥራ ተባርኳል። ሀብቱ፣ ስሙ፣ ዝናው ምድርን ሞልቷል። ይፈራሃል፣ ልክ ነው፣ ግን ለጥቅሙ ነው። ለጥቅሙ አይደለም። በእግዚአብሔርና በሰይጣን መካከል በኢዮብ ምክንያት ክርክር። እንግዲህማ እነሱ ከሆነ ፈቅጄልሃለሁ፣ እሱን አትንካው እንጂ የፈለከውን ነገር አድርጋለሁ። ለካ እስከዚያ ድረስ ያልተነካው ተከልክሎ ነው እንጂ ሰይጣን አስተያየት አልቆለት አይደለም። ይሁን ብሎ አይደለም፣ ትቶት አይደለም፣ ረስቶት አይደለም፣ ሳያየው ቀንቶ አይደለም። በተፈቀደለት ቀን ታሪኩን ስናነብ በጣም አስገራሚ ነው። የመጨረሻ የሰይጣን ክፋቱ ያስቀረው መርዶ ነጋሪ ብቻ ነው። ሁሉ ጠፋ፣ እኔ ብቻዬን ቀረው። ሁሉ ጠፋ፣ እኔ ብቻዬን እነግር ዘንድ አመለጥኩ ነው የሚሉት። ወንድሞቼ እናቶቼ፣ በመንፈሳዊው ዓለም ውስጥ እኔና እናንተ ብርቱ፣ ክፉ፣ ጨካኝ ጠላት አለ። ግን የጠላታችንን ክፋት፣ የጠላታችንን ጭካኔ የማድረግ አቅሙን አስበን አንተክስም። ሌላ የምናስበው እውነት አለ። ሌላ የምናስበው እውነት ምን መሰላችሁ? ተዋጊና ብርቱ ጠባቂ አለን። አሜን። ይህን አሁን ያነበብነው የመጽሐፍ ቅዱስ ክፍል ስንመለከት ስለ እግዚአብሔር ተዋጊነት የተለያዩ ሰዎች ተናግረዋል። አንዱ የተናገረው ሙሴ ነው። ሙሴ ከግብፅ ምድር የእስራኤል ልጆች ነፃ አውጥቶ ወደ ርስታቸው ምድር ወደ ከነዓን ይዟቸው እየሄደ ነው። ታሪኩን ለማሳጠር ታውቃላችሁ፣ እግዚአብሔር ግብፃውያንን መጥቶ በኩራቸውን ገሎ ነው ከግብፅ ምድር የእስራኤል ልጆች ነፃ ያወጣው። አካላዊ ብቻ አይደለም፣ እውነት ለመናገር አካላዊ ብቻ አይደለም። ግብፃውያን ሰዎች ብቻ አይደሉም። ጦርነቱ የአካል ብቻ አይደለም፣ ጦርነቱ መንፈሳዊ ጭምር ነው። እግዚአብሔር ሲያስጠነቅቃቸው ከነገራቸው ነገር መካከል እናንተ ወደ ርስታችሁ ምድር ስትገቡ ተጠንቀቁ፣ አምላካችሁ እግዚአብሔር አንድ አምላክ ነው። እንደ ግብፃውያን ብዙ አማልክት አይደለም እግዚአብሔር ብሎ ነገራቸው። እነሱ ብዙ አማልክት አላቸው። የወንዝ አምላክ ሌላ ነው፣ የዛፍ አምላክ ሌላ ነው፣ የበጋ አምላክ ሌላ ነው፣ የክረምት አምላክ ሌላ ነው፣ የሰብል አምላክ ሌላ ነው። አምላክ ብዙ ነው ያላቸው። ከእያንዳንዱ ነገር በስተጀርባ አምላክ ብለው የሚጠሩት መንፈስ አለ። እግዚአብሔር አምላክ ታዲያ በግብፅና በግብፃውያን ላይ ፈርዶ የእስራኤልን ልጆች ነፃ ሲያወጣ በግብፃውያን አማልክት ላይ ጭምር ነው የፈረደው። እግዚአብሔር አምላክ ሲቀጣ የቀጣው የግብፅን አማልክት ጭምር ነው። እግዚአብሔር አምላክ የቀጣው በኩራቸው ከገደለ በኋላ ሁላችንም ጠፋለን ብለው ፈርተው ነበርና ውጡ፣ ሂዱ አሏቸው።
ወጡ። አስክሬናቸውን ከቀበሩ በኋላ ምግብ ከበሉ በኋላ ፊታቸውን ከታጠቡ በኋላ ሻወር ከወሰዱ በኋላ ከ3 ቀን ከ4 ቀን በኋላ ከሆነ ቀን በኋላ ሐሳብ ቀየሩ። እንዲገዙልን ለምንድን ነው ግብፃውያንን የለቀቅናቸው? ስለዚህ እንከተላቸው፣ ርቀው ሳይሄዱ እንመልሳቸዋለን። የግብፃውያን የእስራኤላውያን ጉልበት ለነሱ ትኩስ ኬክ ነው። ያለነሱ መኖር አይችሉም። እርሻዎቻቸውን ያርሱ፣ ከተሞቻቸው የሚገነቡላቸው እነሱ ናቸው። በወዛቸው ነው የሚኖሩት፣ በደማቸው ነው የሚኖሩት። ተቀማጥለው ግብፃውያን የሚኖሩት በእስራኤል ወዝና ደም ነው። ከሰማይ ግን እግዚአብሔር ተመለከተና አንድ ቀን እንደዚህ ያለ በቃ አለ። ወንድሞቼ እናቶቼ እግዚአብሔር በቃ የሚልበት ቀን አለ። ነገሮች ሁሉ እንደነበሩ አይቀጥሉም። ለ430-50 ዓመት አካባቢ የተለመደውን ነገር እግዚአብሔር መጥቶ ሲያበቃው አበቃ። እግዚአብሔር ሲያቋርጠው ተቋረጠ። እግዚአብሔር ሲያቋርጠው የማይቋረጥ ነገር የለም። አምላክሽ በአንቺ ሕይወትም በቃ ይላል። ድንገት ይመጣና በቃ ይላል። ባርነትሽን እግዚአብሔር በቃ ይላል። ሐዘንሽን እግዚአብሔር በቃ ይላል። ብቸኝነትን እግዚአብሔር በቃ ይላል። መከራህን እግዚአብሔር በቃ ይላል። እግዚአብሔር በቃ ብሎ የማያበቃ ነገር የለም። ለእግዚአብሔር ለአምላክ ክብር ይሁን። እና ወጡ በአማልክቶቻቸው ላይ እግዚአብሔር ፈርዶ አወጣቸው። እንከተላቸው ብሎ ተከተሏቸው። ዘወርው ሲመለከቱ ግብፃውያን እየመጡ ነው። ከፊት ለፊታቸው የኤርትራ ባህር አለ። የሚሆኑት ነገር ግራ ገባቸው። ሙሴ ያሉት በግብፃውያን እንገዛ ግድ የለህም ተመን ብለን በግብፅ ምድር የነገርንህ ይሄ አይደለም ወይ? ያለ መቃብር ታስቀረን ዘንድ ያደረግክብን ነገር ምንድን ነው ይሄ? ያሉት ሙሴ በዛ ጊዜ የተናገረው ቃል በጣም ነው የሚያስገርመው። ቁጥር 13 እና 14 አትፍሩ፣ ጌታ ይክበር። አሜን። ምን አትሁኑ? አትፍሩ፣ አትፍሩ። ዛሬ የምታዩዋቸው ግብፃውያንን ለዘላለም አታዩዋቸው። ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋልና። ተዋጊው ይነሳ፣ ተዋጊው እግዚአብሔር ይነሳ፣ ተዋጊው እግዚአብሔር ይነሳ። እግዚአብሔር ሲነሳ የማይሆን ነገር የለም። እግዚአብሔር ለዘላለም ተዋጊ ነው። ሃሌሉያ! እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። እግዚአብሔር ስላንቺ፣ እግዚአብሔር ስላንተ፣ እግዚአብሔር ስለኔ፣ እግዚአብሔር ስለኛ፣ እግዚአብሔር ስለ ሕዝቡ፣ እግዚአብሔር ስለ ርስቱ ሲዋጋ የመጀመሪያው የሚሆነው ነገር ሰው ቦታ ይኑረው። በዚህ የመጽሐፍ ቅዱስ ክፍል እንደዚህ የሚል ቃል ታነባላችሁ 14 ላይ እግዚአብሔር ስለ እናንተ ይዋጋል ካለ በኋላ እናንተ ምንድን ነው የሚለው? መጽሐፍ ቅዱስ ያዛችሁ ምንድን ነው የሚለው? ዝም ትላላችሁ። ይሄ ነገራችን ላይ ንግርት አይደለም፣ ስለ ማውራት አይደለም የሚናገረው። ዝም ትላላችሁ የሚለው በእግዚአብሔር ጦርነት መካከል እናንተ ድርሻ የላችሁ ማለት ነው። ዝም እግዚአብሔር ሲዋጋ፣ እግዚአብሔር ሲነሳ፣ እግዚአብሔር ሲሰራ የሰውን እንቅስቃሴ ያቆማል። ያቆማል። ሰው የሰው ክንድ፣ የሰው አቅም፣ የሰው ጉልበት፣ የሰው ችሎታ፣ የሰው አንዳች ነገር ዝም ይላል። እግዚአብሔር ብቻውን ይዋጋል። እግዚአብሔር ብቻውን ይዋጋል። አብርሃም እንዳለው ሁሉን ወደሚችል አምላክ እጆቼን አድርጌአለሁ፣ ከፍ አድርጌአለሁ። እጆቼን
በሉ። እግዚአብሔር በስማቸው ብቻውን ያለው፣ እግዚአብሔር በታሪካቸው ብቻውን ያለው፣ እግዚአብሔር በጦርነታቸው ብቻውን ያለው። ውሃ ቆሞ አያውቅም። ውሃ ተፈጥሮ ፈሳሽ፣ ውሃ ተፈጥሮ ፈሳሽ ነው። ውሃ እግር የለው። እግዚአብሔር ሲዋጋ እግር የሌለው ውሃ በእግሩ ይቆማል። ውሃ ተወገደ ነው የሚባለው። ውሃ ተከፈለ ይባላል። በመካከል ገቡ ይላል። በዚህም ውሃ በዚህም ውሃ ውሃው ግን ምን ነው? እግዚአብሔር አምላክ ግድግዳ አደረገው። ውሃው ብትደገፍበት ያስደግፋል። ቆመ። የቆመው እግዚአብሔር ስለተዋጋ ነው። ከተፈጥሮ ውጪ የሆነው እግዚአብሔር አስቦት ነው። እግዚአብሔር ነፋስ አምጥቶ ነው። የምስራቅ ነፋስ ገብቶበት ነው። የእስራኤል ልጆች ሄደው ከተሻገሩ በኋላስ ምን ሆነ? ውሃው ወደ ነበረበት ተመለሰ ይላል። ተመለሰ። እግዚአብሔር የሚዋጋላቸው የእስራኤል ልጆች ከተሻገሩ በኋላ ግብፃውያን በመካከል እያሉ ውሃው ወደ ተፈጥሮ ተመለሰ። ወደ ድሮ ወጉ ተመለሰ። ድሮም ወጉን የቀየረው ተዋጊው ስለተዋጋ ነው። ወንድሞቼ እናቶቼ፣ እግዚአብሔር ሲዋጋ እንግዳ ነገር ነው። እግዚአብሔር አምላክ አዲስ ነገር ያደርጋል። ትናንት ሆኖ ይቀራል። እግዚአብሔር አምላክ ለዛሬ አዲስ ነገር ያደርጋል። አዲስ ታሪክ እግዚአብሔር አምላክ እንዴት አድርገህ እግዚአብሔር አይባልም። መቃብር እኮ ነው እነሱ ያሰቡት እኮ። ሙሴ ተወን አላልንም፣ እንገዛ አላልንም እኛ። ዝም በሉና ቁሙ፣ የእግዚአብሔርን ማዳን እዩ። እግዚአብሔር ለእናንተ የሚያደርገውን ማዳን ታያላችሁ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ሙሴም በትሩን በባህሩ ላይ ዘረጋ። እግዚአብሔርም ጽኑ የምስራቅ ነፋስን አመጣ፣ ባህሩንም ለሁለት ከፈለ። የእስራኤል ልጆች በየብስ ተሻገሩ። ደረቅ መሬት ረግጠው ነው የሄዱት። ለዘመናት ውሃ የተኛበት ምድር ጭቃው አላስኬድ አላላቸው። በየብስ ተሻገሩ። አደረቀው፣ ከለከለው፣ ውሃው ግድግዳ አደረገው። የእስራኤል አምላክ ያንቺ አምላክ ነው። የእስራኤል አምላክ ያንተ አምላክ ነው። የእስራኤል አምላክ የኛ አምላክ ነው። እግዚአብሔር ስለ ሕዝቡ ይዋጋል። እግዚአብሔር ሲዋጋ ምን ይሆናል?